بسم الله الرحمن الرحيم والصلاة والسلام على رسول الله صلى الله عليه وسلم ያው እንግዲህ ወንድማችን ሙንሺድ ሙሂብ الرسول ወንድማችን መሐመድ ሰዒድ የታዕዚያ ቦታ ላይ ነው እኛ የምንገኘው ኢንሻአላህ ትልቅ ዓላማ ይዘን ወደ እናንተ የመጣ ነው ያው አንዳንድ ሐሳቦችን ወደ አህመድ ኑሪ ልሰድላችሁና ከዛ በኋላ ተጨማሪ ሐሳብ ካለ እናካፍላችኋለን ኢንሻአላህ ቪዲዮን ኮፒ ሊንክ ሼር ሪፖስት ያደረጋችሁ አዳርሱልን። ክቡራትና ክቡራን አድማጭ ተመልካቾቻችን እንግዲህ እንደሚታወቀው እንደ ሀገር ትናንት አንድ ወንድማችንን አጥተናል። ሙስሊሙማ ይህን ልጅ ማጣቱ በጣም ከባድ ነው። ለሁላችንም ሀዘን ነው። ሀዘኑ የጋራችን ነው። ለመሐመድ ሰዒድ ወዳጆች፣ ለወንድሞቹ፣ ለእህቶቹ፣ ለሁሉም ማስተላለፍ ስላለብን ነው። ኢጃዛ ፍቃድ አግኝተናል። እነዚህ ህፃን ልጆች ገና ሩጦ ያልጠገቡ ህፃናቶች ያልተማሩ ነገ ከነገ ወዳ እንደሚጠይቋት እናውቃለን። በእርግጥ ለአሁን ላይ ሲሰማቸው ይችላል አባታችን የት ነው ያለው ሊሉ ይችላሉና ግን ደግሞ ነገሮቹ ተመቻችተው ተስተካክለው ከኖሩ ቢያንስ ሀዘኑ እነዚህ የቲሞች ሀዘኑ የኛም ሸክም ይቀለናል ብለን ስላሰብን ያሰብነው ሐሳብ አለና እንደሚታወቀው ወንድማችን መሐመድ ሰዒድ ሙስሊሙ ማህበረሰብ በማገልገል ላይ ዲኑ ላይ ያተኮረ ነውና ዱንያ ላይ ደከም ያለ ነው። ቤትም የለውም ተከራይቶ ነው የሚኖረውና ቢያንስ እኛ ተረባርበን እነዚህን ህፃናቶች ሳይሰማቸው ከኪራይ ቤት ውጡ ግቡ ሳይባሉ የራሳቸው የሆነ ቤት መኖር አለበት ብለን ስላሰብን እናንተም አታሳፍሩንም። እኛም በጋራ ተረባርበን ኢንሻአላህ ኃላፊነቱን እንወጣለን። ኢጃዛ ፍቃድ አግኝተናል። ትናንት በተለያየ አቅጣጫ እየተንቀሳቀሱ ያሉ ወንድሞቻችን እንደ ሀገር አሉ። እነ አብዱራሂም አህመድ፣ እነ ነጃህ ሚዲያ፣ እነ አህመድ ወሎ ደሴ የተለያዩ ወንድሞቻችን ብዙ እንቅስቃሴ አድርገዋል። አልሐምዱሊላህ አሁንም እንዳይበርድ ማድረጋቸው ጥሩ ነው። ግን ደግሞ ዛሬ ማታ 2 ሰዓት ተኩል ላይ ሁላችንም በጋራ ሆነን ኢንሻአላህ የተወሰነ ውሳኔ አለ እሱ እስኪሞላልን ድረስ ተረባርበን ይሄን ነገር መጠለያ እንዲያገኙ የምናደርግበት እድል እንፈጥራለን። ኡን እናደርገዋለን ኢንሻአላህ። ኡን ካደረግነው በኋላ ደግሞ በአጭር ጊዜ ውስጥ የተገዛውን ቤት ደግሞ ለእናንተ እናሳያችኋለን፣ ወደ እናንተ እናቀርባለን። ዛሬ ያው የመክፈቻ ንግግር ነው ያደረግነው። መሃል ላይ የደረስንበትንም እናሳውቃችኋለን። መጨረሻ ላይ ደግሞ የገዛነውም እናሳውቃችኋለን። እስኪ ኡስታዝ ሰዒድን ደግሞ ወደሳቸው ልምራችሁና አንዳንድ ሐሳብ እንዲሰጧችሁ አደርጋለሁ። ትልቁ ጉዳይ ትልቁ ነጥብ ተነስቷል። ኢንሻአላህ ማታ 2 ሰዓት ነው አይደል? 2 ተኩል ላይ ሁላችንም ሁሉም በያለበት ርብርብ አድርገን የታሰበውን ነገር እንዲሳካ ሁላችንም የበኩላችንን እናድርግ ነው። ኢንሻአላህ እንጠብቃችኋለን። መርሐባ። የወንድማችን ትልቅ አማና ነው ጥሎብን የሄደው፣ ልጆች ነው ጥሎብን የሄደው። እኛ እንደ ወንድም ኃላፊነት አለብን። ልጆቹን እንደ አባት መንከባከብ አለብን። ምናልባት ያው ልጅ ያላችሁ ሰዎች ታውቁታላችሁ፣ ስሜቱ በጣም ከባድ ነው። ጥሎብን የሄደው ኃላፊነት ሸክሙ በጣም ቀላል አይደለም፣ እጅግ በጣም ከባድ ነው። ሁላችሁም እንድትረባረቡ፣ ሁላችሁም የሱንም ሩህ እንድታስደስቱ፣ አላህ ጋም ትልቅ ምንዳ እንድታገኙ የቲም ልጆቹን አብረን ሆነን በጋራ እናሳድግ። ዓላማችን እንደምናሳካ ተስፋለን ኢንሻአላህ። እንደተባለው 2 ተኩል ላይ ሁላችሁም እንዳትቀሩ ኢንሻአላህ። በአብዱራሂም እና በነጃ ሚዲያ ላይ ገቢ ማሰባሰቢያ ይደረጋል። እንዲሁም በእኔ ቲክቶክ አካውንት እንገባለን ኢንሻአላህ። አደራችሁን አደራችሁን አደራችሁን። ሙዚቃ አድማጮች አንድ ያዳምጡኝ። አሰላሙ አለይኩም። ይህን መልእክት ከዚህ በፊትም ተናግሬዋለሁ፣ ግን በጣም እየተባባሰ ስለመጣ መድገም ግዴታ ሆነብኝ። እነሆ እንደሚታወቀው እኛ ወጣቶች የተለያየ አይነት ወንጀል ስንሰራ ነው ቀናችንን የምናሳልፈው። ከነዚህ ወንጀሎች መካከል ግን ወጣቱ በስፋት ያጠቃው ወንጀል ቢኖር ሙዚቃ ነው። ሙዚቃ በየቀኑ በግላችሁ ታዳምጣላችሁ። ስልካችሁ በሙዚቃ ነው የሞላው። ስታዳምጡ ነው የምትውሉት። ወንጀል ነው። ዛሬ ግን ዋና ልናገር የመጣሁት ስለዚህ አይደለም። ይሄ በግል ሙዚቃ እያዳመጥን አላህን ያመጽነው አመጽ አልበቃ ብሎን አላረካ ብሎን አላህን ለምን ከህዝብ ጋር አንድ ላይ ሆኜ አላምጽም በሚል መልኩ የሆነ ሙዚቃ እያመጣን ሚዲያ ላይ ሼር እናረጋለን። የሆነ ሙዚቃ እያመጣን ሚዲያ ላይ ፖስት እናረጋለን። ይሄ ከባድ ጥፋት ነው፣ ከባድ ወንጀል ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዳስተማሩን አንድ መልካም ያልሆነ መጥፎን ነገር ያመላከተ ሰው እሱ ባመላከተው መንገድ
አይቶ ያን ወንጀል በሰሩ ሰዎች ልክ ሁሉ ወንጀል እሱ ላይ ይጻፋል፣ እነሱም ተጠያቂ መሆናቸው ሳይቀር ማለት ነው። አስበው አንቺ አንድ የሆነ ሙዚቃ ፖስት አድርገሽ ወይ የሆነ ሰው ሙዚቃ ሼር አድርገሽ አንተ ቤት በሰላም ቁጭ ብለህ ወይ መጽሐፍ እያነበብክ ወይ ምግብ እየበላህ በሰላም ቤት ቁጭ ብለሃል። በየደቂቃው ግን ወንጀል አንተ ላይ እየተጻፈ ነው። ያ ሙዚቃ በተዳረሰበት ቦታ ልክ ሁሉ አንተ ላይ ወንጀል ይጻፋል ቀኑን ሙሉ ያንተ አኺራ መጽሐፍ ላይ። ሙስሊሞቹም ኦርቶዶክስ ናቸው ልላችሁ ነው ማለት ነው ዛሬ። ሌላው ተባለ እንግዲህ ሙስሊሞቹም ኦርቶዶክስ ናቸው። እንደዚህ አሮጎ ረግጦ የሚናገር ሰው የለም። ፈሪ ነው ጠቅላላ ይንበጫበጫል። እንዳደነግጡ አንገታችሁ ያሰራችሁት ማተም ነጭ፣ ጥቁር፣ ቀይ በቁርአን ላይ እንዳለ ባለፈው ተገልጦላችኋል። ምዕራፍ 35 ላይ ተቀምጦላችኋል ማለት ነው። ኦርቶዶክስ የሙስሊም ስም እንደሆነ ስለዚህ እንግዲህ ሙስሊሞቹ እንግዲህ ያው የስም እንትን ነው እንጂ ኦርቶዶክስ ናችሁ ማለት ነው። ስልቱ የተለየ ቃላቱ ማራኪ ፍጹም የሌለበት ሰብአዊ ንክኪ ታሪክ ስነ ጽሑፍ ሳይንስ በሙሉ ምንጩ ቁርአን ነው ስልጣኔ ሁሉ የትናንቱ ታሪክ የዛሬ አህዋሉ የነገ ትንቢቱ ድርሳነ ጀሊሉ ሳይንስን ቀምረው ኮርጀው ቢሰሩ የደረሰው የለም ረቂቅ ነው ሲሩ። በእስልምና ጉዳይ ደረጃ እስልምና ጉዳይ ያውም የፌደራል ተብሎ የተቀመጠው ግን ሴት ልጅ እንደዚህ አድርጎ ሲያጠጣት ተመልከቱ። ይሄን ላሰጋችሁ። አላዋቂነት መልክ ቢኖረው ኖሮ ይህ ልጅ ይመስል ነበር። ይህን ያልኩበት ዋነኛ ምክንያት ኤአይ እንኳን መለየት የማይችል ደንቆሮ ልጅ ስለሆነ ነው። ደንቆሮ ነህ ማለት ስድብ አይደለም። አላሁ ሱብሓነሁ ወተዓላ እንደነዚህ አይነት ሰዎች በርካታ ቦታዎች እውሮች፣ ደንቆሮች ብሏቸዋል። መልእክተኛው አለይሂ ሰላቱ ወሰላም አንድ ሰሃባቸው በጣም ሲያስቸግር ጊዜ አንተ የመሃይማን ባህሪ አልለቀቀህም እስቲል እስካሁን ታንጸባርቃለህ ብለዋል የሂክማ ባልተቤት የሆኑ መልእክተኛው አለይሂ ሰላቱ ወሰላም። ዛሬ ላይ ኤአይ ላይ የተሰራ ፌክ የሆነ ቪዲዮ እያወቀ ዑለማዎችን እንደፈለገ ይሳደባል። ቢያንስ አባቶችህ ይሆናሉ፣ የምን አባት አያት ጭምር ይሆናሉ። በዛው ልክ ደግሞ የሙስሊሞች መሪ ናቸው። ወደድክም ጠላህም እንደነዚህ አይነት ሰዎች ስርዓት ያዙ። ዑለማዎችን አክብሩ። እኔ ትችት ባይዘዊ በጣም መወደሰው ነኝ ተች ነገር ግን ኤቪደንስ ላይ ተመርኩዘ ዝም ብለህ በውሸት ላይ ስም ማጥፋት አንድ ከቃሚ ሴቶችን አሰልፎ ከሚያስጨፍር ማስተብዬ ጋር ዶክተር ሀጅ ኢብራሂም ቱፋ ማወዳደር ትልቅ ዙልም ነው። እናቀዋለን እኮ ማዝ ዋሪዳ እየተባለ የዝሙት መናኸሪያ ነው እኮ የሚያስጨፍር እክትላጥን አድርጎ ወንድና ሴት ደባልቁ የሚያስጨፍረው ማን ነው? ማዝ አይደለ? ዝም ማለት እውቀት አይደለም። ስለዚህ ምን ታረጋለህ መሰለ ብራዘር፣ መጽሐፍ ትገዛለህ፣ ታነባለህ፣ ከዛ በኋላ ሚዛናዊ የሆነ ትችትን ታቀርባለህ እንጂ እንዲህ አይነት ድንቁርና ውስጥ ከገባ አስቸጋሪ ነው። ብሮ ነቃበል። በነገራችን ላይ እርግጠኛ ነኝ አቦሳላ አንተም እኮ ተሳደብክ ምናምን ልትሉኝ ትችላላችሁ። ስድብ አይደለም ባይዘው። እንደነዚህ አይነት እርጥብ የሆኑ ሰዎች አሊሞች፣ ትልልቅ ዑለማዎች አህያ ብለው ይሳደቡ ነበር። ስድብ ከሆነ እንግዲህ ዑለማዎችም እንዲህ ብለው ረድ ያደርጉ ነበር። ስለዚህ እኔ ከሱና ዑለማዎች የተማርኩት ብሎን ደግሞ ቁርአንና ሐዲስ የሚያዘኝ ነው። እንደነዚህ አይነት አዋቂ መስለው ሙስሊሞችና እስልምና ተውሂድ ሱና የሚዋጉ ሰዎችን በሚገባቸው ቋንቋ እንነጋገራለን። ሂክማ ማለት ነገራቶችን ባሉበት ማስቀመጥ እንጂ ሂክማ ማለት ነገራቶችን እየደባበሱ ሰዎች ዘንድ ውዴታ ለማግኘት ፉን ማለት አይደለም። እየመረራችሁ ዋጡ። ይህንን ቪዲዮ በተለያየ ሶሻል ሚዲያ ሲንቀሳቀስ ዛሬ ነው ያየሁት። እጅግ በጣም ደስ ያለኝ፣ በጣም የተባረኩበት፣ ብዙ ትምህርት ያገኘሁበት ቪዲዮ ነው። እስቲ ለእናንተም ልጋብዛችሁ። ወላሂ ይህ ቪዲዮ ለሚሊዮን ሙስሊሞች
ሙስሊሞች ይድረስ። ወላሂ ሙስሊሞች ይህንን ቪዲዮ አይታችሁ ብትጠቀሙ እንጂ አትጎዱም። ይህ ቪዲዮ ሶሻል ሚዲያ ተጠቃሚ የሆነ ሙስሊም በአጠቃላይ መመልከት ይኖርበታል። ይገባኛል፣ ዘፈንም ጭፈራም ላይሆን ይችላል፣ ግን ለሚሊዮኖች ሼርና ዲዩት እናድርገው። አላህን ፍሩ ሙስሊም ወንድም እህቶቼ። ዛሬ ላይ በቲክቶክ ሆዳችሁን እስኪያማችሁ ያሳቃችሁ ግለሰብ፣ እናንተም ወዳችሁት የተከተላችሁት ግለሰብ ነገ ፈጣሪህን ጌታህን አላህን ይሰድብብሃል። ያንተው ነብይ የሆኑትን ረሱል ሰለላሁ ዐለይሂ ወሰለምን ይሰድብብሃል። ሃይማኖትህን ዲንህን ያንቋሽሽብሃል። ዛሬ ላይ ሙስሊም ስለሆነች ሂጃብ አድርጋ የሙስሊም ስም ስላላት ብቻ የተከተልካት ሴት ነገ ሐራም ላይ ትከተሃለች። ስለ ነገ ህይወትህ የማታውቀው ነገር እስከሌለ ድረስ ማን ምስክሬ ነው። ትላንት እንዲሁ ስንገበገብ ነው ያልኩት። አላህ ያውቀዋል። ረቡል ዒዛ ፊርደውስል አዕላን ይወፍቀው። ይሄ እኔና እናንተ ፈልገ ነው አይደለም ለሱ የተሰበሰብ ነው። አላሁ ረቡል ዒዛ እንድናዝንለት ስላረገ ነው። እሱ ሲያዝን መኽሉቁ እንዲያዝንለት ያረጋል። ባረከላሁ ፊኩም እህቶቼ ወንድሞቼ፣ ታብሼር እያረጋችሁ ያላችሁ አልፍ ጀዛችሁን አላህ ይክፈላችሁ። እዚህ ጋር መታችሁ ሰዎች ሲነይቱ ፌክ አካውንት የምትልኩ አላህን ፍሩ። መርዝ ነው ቤታችሁ እያስገባችሁ ያላችሁት የሚጨርሳችሁ። የሚለቀቀው አካውንት የባለቤቱ ብቻ ነው። አቢሲኒያም አዋሽም የባለቤቱ ነው። አቅማችሁ የሚችለውን አብሽሪ በሏት። መሄድ የምትችሉ ጊዜ እያረጋችሁ እየሄዳችሁ እነዚህን ህፃናቶች አብሱ። ወንድሜ አሁን የነየተው ማን እንደሆነ አላቅም። እንደው አላህዬ ከክፉ ነገር አንተንም ልጆችህን የሚጠብቅ ልጆቹን ማስተምራለሁ አለ። እንደው ሱብሃነል ኻሊቅ የራህመቱን በር የኸይርን በር እጥፍ ድርብ አድርጎ አላህ ይክፈትልን። በዚህ ሰዓት የሚሰማን ጌታ አላሁማ አሚን። የነየታችሁ በሙሉ አልፍ ጀዛችሁን አላህ ሱብሃነሁ ወተዓላ ይክፈልላችሁ። በራህመቱ በእዝነቱ በቸርነቱ ወዶ ይቀበላችሁ። ንያችሁን አላሁማ አሚን። ይሄ ሁሉ የሚቀራው ኪታብ ኮተት ነው። ወደ አላህ ሚሊሜትር አያቃርብም። ወደ ጀሃነም በደንብ ነው የሚያቃርበው። ለምን እንደማልቀበላቸው ልንገራችሁ። ቡኻሪ ላይ የተዘገበ ሐዲስ ሶሒህ ብለው የሚያመጡት መን በደለ ዲነሁ ፈቅቱሉሁ ይላል። እምነቱን የቀየረ ሰው ግደሉት ብለዋል ነብዩ። እንዴት አድርገ ልቀበለው? ወይ ስድስቱ የቁርአን አንቀጽ እንጣለውና የቡኻሪን ንግግር እንስማ እንቀበል፣ ወይም ደግሞ የቡኻሪን ንግግር ጥለን ስድስቱ ቁርአን አንቀጽ ይዘን መሄድ አለብን። እንዴት እስኪ ያስታርቁት። አቅልህ ስላልገባህ ነው፣ ስላልጣምህ ነው፣ ስላላወቅከው ነው፣ ስላልደረስክበት ነው። እስኪ አጣጥሙት። አላህ ነብዩን አስጠንቅቆ ጭራሽ ባንተ ላይ ማድረስ እንጂ ምንም ስልጣን የለህም። በእምነት ማስገደድ የለም። የፈለገ ይመን የፈለገ ይካድ። ከፊሉ ሙስሊም እንዲሆን ከፊሉ ካህዲ እንዲሆን አድርገን የፈጠርኩት። ብፈልግ ኑሮ ሁሉንም በመረኋቸው ነበር። ሰዎችን እንዲያምኑ ታዲያ አንተ አስገዳጅ ነህን? በማለት ይህንን ሁሉ አውርቶ ሲያበቃ እምነቱን የቀየረ ግደሉት ብለዋል ነብያችን ብሎ የሚቀጠፈው ለምኑ ነው? እንዴት አድርጌ ቁርአኑ ጋር 100% የሚጋጭ ሐዲስ ልቀበል? አይደለም አንድ ቡኻሪ ላይ 100 ሚሊዮን ቡኻሪ ተሰብስበው ከአንድ ቁርአን አንቀጽ ጋር የሚጋጭ ሐዲስ ካመጡ ሙሉ በሙሉ ነው የምጠላው። ይችን የምታክል አልደነግጥም፣ ምንም አይመስለኝም። ይሄ ከቁርአን ጋር የሚጋጨውን ሐዲስ መጣል አልቀበልም ማለት በእኔ የተጀመረ እንዳይመስላችሁ። እነ አኢሻ እነ ዑመር ራሱ አንድ ሐዲስ ሲሰሙ ኢትዮጵያ ደስ የሚልሽ ነገር ምንድን ነው? ደስ አይለኝ። ቁልፍ ሰጠዋቸው የመንግስተ ሰማያትን አለች። ድንግል ሐዋርያት ቁልፍ ያዦች ናቸው። ቅዱሳኑ ቁልፍ ያስገባሉ፣ ያስወጣሉ። ድንግል ማርያም ደግሞ እዛ ቦታ ትሰጣለች።